በስደት ሰቆቃ ውስጥ ያሉት ኢትዮጵያውያን ህዋት ዜጎቹን ለመርዳት ብሎም ወደ አስቀመጠው ስልክ ሲደውሉ ምላሹ ይሄ ሆኗል። ሄሎ እንዴት ነው ወዳጄ ሰላም ነህ ወይ? ሰላም እግዚአብሔር ይመስገን። አለም ባለፈው ደውዬልህ ነበር ታወቀኝ ኢትዮጵያዊ ነኝ። እሺ ነበር። ቁጥርህን ያው ከኤምባሲ አካባቢ እንዳገኘው ነግሬህ ነበር። ግብጽ ካለው ከኢትዮጵያ ኤምባሲ ነበር ቁጥርህን ያገኘሁት። እንዴት ነው መሄጃ ምናምን እንዴት መሄድ እንችላለን? የት ነው ያለው? እኔ ቤንጋዚ ነኝ ያለሁት። ኦኬ እሺ ምን አንድ ደቂቃ ቆይ እንደውልልህ። እንዴት እንደምታሳፍረኝ ብትነግረኝ ደስ ይለኛል። ብር አላችሁ? ምን አይል ብር ነው የሚያስፈልገን? የታክሲ ነው ከዚህ ቦታ ማውጣት። ያንተ ያላችሁ እኮ በጣም ጦርነት ያለው ቦታ ነው እኮ። እሺ በቃ ምንም ችግር የለውም። ከሰውም ቢሆን እንለምናለን። ምንም ችግር የለውም። ሄሎ እንዴት ነው ወዳጄ ሰላም ነህ ወይ? ሰላም እግዚአብሔር ይመስገን። አለም ባለፈው ደውዬልህ ነበር ታወቀኝ ኢትዮጵያዊ ነኝ። እሺ ነበር። ቁጥርህን ያው ከኤምባሲ አካባቢ እንዳገኘው ነግሬህ ነበር። ግብጽ ካለው ከኢትዮጵያ ኤምባሲ ነበር ቁጥርህን ያገኘሁት። እንዴት ነው መሄጃ ምናምን እንዴት መሄድ እንችላለን? የት ነው ያለው? እኔ ቤንጋዚ ነኝ ያለሁት። ኦኬ እሺ ምን አንድ ደቂቃ ቆይ እንደውልልህ። እንዴት እንደምታሳፍረኝ ብትነግረኝ ደስ ይለኛል። ብር አላችሁ? ምን አይል ብር ነው የሚያስፈልገን? የታክሲ ነው ከዚህ ቦታ ማውጣት። ያንተ ያላችሁ እኮ በጣም ጦርነት ያለው ቦታ ነው እኮ። እሺ በቃ ምንም ችግር የለውም። ከሰውም ቢሆን እንለምናለን። ምንም ችግር የለውም። ኤምባሲ የተጠቀመ መንግስት አካል የተጠቀመ ባልቁጥር ትስል በቃ ውስጤን በጣም ረበሸኝ። እንዴት እንደዚህ ሊሆን ይችላል ምናምን ብዬ ከዛ ዛሬ ደወልኩለት እና ሰላም አልኩት። ባለፈው የደወልኩልኝ ነኝ ኢትዮጵያዊ ነኝና ቁጥርህን ያው ከኢትዮጵያ ኤምባሲ አካባቢ ግብጽ ካለው ኢትዮጵያ ኤምባሲ እንዳገኘው ነግሬሃለሁ ምናምን አልኩት። አዋለኝ ምን ልርዳህ ምናምን አለኝ። ያው በቃ ያለሁበት ሁኔታ ነገርኩት። ችግር ውስጥ እንዳለው ዞሮሽ ችግር ውስጥ እንዳለ ነገርኩት እና በቃ እንደዚህ በቃ አሻግራለሁ ወደ ጣሊያን ምናምን አለኝ። እሺ ምን አለበት ላዘጋጅ ምናምን ብዬ የጠየቁት ነበረ። ኢሳት በተለያዩ የመረጃ ምንጮች ለማረጋገጥ እንደቻለው ከኢትዮጵያ፣ ሱዳን፣ ሊቢያ፣ ኢጣሊያን የተዘረጋው የህገወጥ አዘዋዋሪዎች ሰንሰለት ውስጥ ህዝባዊ ወያኔ ሓርነት ትግራይ የሚመራው መንግስት ኤምባሲዎች ውስጥ የሚሰሩ ሰዎች አሉበት። ከሊቢያ ኢሳት ያነጋገረውና በድምጽ የደረሰው መረጃ እንደሚያመለክተው በህገወጡ የሰዎች ዝውውር ሀብት ያካበቱ የኤምባሲ ሰራተኞች በቀጥታም ይሁን በተዘዋዋሪ እጃቸው ተገኝቶበታል። በቅርቡ ካይሮ የሚገኘው የህዝባዊ ወያኔ ሓርነት ትግራይ መራሹ መንግስት ኤምባሲ በሊቢያ በጭንቀት ስጋት ውስጥ ላሉ ኢትዮጵያውያን የስልክ ቁጥሮችን በመስጠት እንዲደውሉ ጠየቀ። ኢትዮጵያውያኑም በተሰጣቸው ቁጥር ሲደውሉ ሊቢያ የሚገኝ ቁጥር ያዘ አንድ ሰው ጋር ያገናኛቸዋል። አሁንም የተሰጣቸውን ቁጥር ይዘው ግለሰቡ ጋር ደወሉ። 9 ምናምን እንሆናለን። 3 ሴቶች 6 ወንዶች። በቃ እኔ መኪና ስላልጋለሁ። እሺ በእጃችሁ ብር አለ? ብር አላችሁ? ምን አይል ብር ነው የሚያስፈልገን? የታክሲ ነው ከዚህ ቦታ ማውጣት። ያንተ ያላችሁ እኮ በጣም ጦርነት ያለው ቦታ ነው እኮ። እሺ በቃ ምንም ችግር የለውም። ከሰውም ቢሆን እንለምናለን። ምንም ችግር የለውም። በርካሽ ብር ምናምን እንትን በሰላም ወደ ላይ የማድረሳቸው ሰው ይፈልጋሉ። እሺ ካገኘው ደውዬ እንትን የሆነ አስተካክዬ እነግርሃለሁ። እሺ ወንድም እሺ ታንክ ዩ። ኦኬ ታንክ ዩ።
አድማጮች እንደተከታተላችሁት ግለሰቡ ኤምባሲው የሰጠውን ቁጥር የያዘ ግለሰብ ነው። ግብጽ ያለው ኤምባሲም ከሰጣቸው ቁጥሮች በአንደኛው ተደውሎ የተገኘው ይሄው ግለሰብ በገወጡ የሰዎች ዝውውር ውስጥ ዋንኛ አስተላላፊ ነው። አብዛኞቹ ከአዲስ አበባ፣ ጎንደር፣ ካርቱም፣ ሊቢያና ጣሊያን በተዘረጋው የሰዎች ዝውውር ሰንሰለት ተሳታፊ ሆኑት ግለሰቦች የአንድ አካባቢ ቋንቋ ተናጋሪዎችም እንደሆኑ ያነጋገርናቸው ይገልጻሉ። በኤምባሲው ቁጥሩ የተሰጠው ግለሰብ ደላላ ሆኖ ተገኝቷል። ብር እየጠየቀ ነው። ወደ ሊቢያ ደውለን ይህን ግለሰብ ካነጋገረው ኢትዮጵያዊ ስደተኛ ጋር ተነጋገርን። ስለማካቸው ማለት በደላሎችም ያው የአንድ አካባቢ ሰዎች ናቸው በብዛት ያሉት እነሱም ባቃቻሉ ያሉ የአንድ አካባቢ ስትል ምን ማለት ነው? ያው የትግርኛ ተናጋሪ የሚሆኑ ናቸው። በደላልነት ላይ በጣም ይሰሩ ኤርትራውያንና ኢትዮጵያውያን ማለት ነው። ተተረጋዮችና የኤርትራውያን ጭምራል በደላላ የሚሰሩት እነሱ ናቸው። በትክክል አበሻ በሙሉ ከሱዳን ጀምሮ ማለት ነው ከመተማ አንስቶ ከሊደርስ ያስገቡ ሁሉ አስተላላፊዎች እነሱ ናቸው። እነሱ ደግሞ ከኤምባሲ ጋር ግንኙነት አላቸው። አንተ ዘና ፈታ ያለ ኑሮ እኮ ነው የሚኖሩት ቤታቸው እነሱ እዚህ ራሱ። አሁን እኮ ከመንግስት ጋር መገናኘቱ ነው በጣም ግራ የሚያጋባው። የኤምባሲ ሰራተኞች ወይም ኤምባሲው ከነዚህ ሰዎች ጋር ግንኙነት እንዳለው የሚያሳይ ስልኩ ቁጥሮቹ የደላሎቹ የተሰጣቸው የኤምባሲ ተብለው ነው ውጪ እንዲያሻግሩ ነው። በዛው የጥቅም ግንኙነት ውስጥ የኤምባሲ ሰዎች አሉ ማለት ነው። በትክክል ያው የጥቅም ጉዳይ ነው። አንድ ሰው አንተ እንግዲህ እስከ $1000 ይከፍላል እስከ $800 ይከፍላል ማክሲመም ማለት ነው። ጥቅም ነው እንግዲህ ትሪፖሊ ከተነሳ $200 ይከፍልበት ጊዜ አለ፣ $1000 ይከፍልበት ጊዜ አለ። ከዛ በእንግሊዝ ትሪፖሊ ከሆነ ግን ማክሲመም $800 ይከፍላል። በጣም አስገራሚ ነገር ነው። እና አሁን በዚህ ደላላ አማካይነት አንተ ምንም አይነት መፍትሄ ስላላገኘ ምክንያቱም